ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን መረጃችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። በቅድሚያም ዩቲዩብ ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ እየጠየቅን አሁናዊ መረጃችን ወደ እናንተ ማድረሳችን እንጀምራለን። በኢትዮጵያና በኤርትራ ባለስልጣናት መካከል እየተጠናከረ የወጣው የቃላት ጦርነት አሁንም ቀጥሏል። ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያ ቀጥተኛ ባልሆነ መንገድ በነገር እየተጎነታተሉ አንዳቸው ሌላቸውን እየወቀሱና እየከሰሱም ይገኛሉ። የሀገራቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ዕለት እየጠነከረ የመጣ ይመስላል። ማክሰኞ ግንቦት 26 ቀን 2017 ዓ.ም የኤርትራው ማስታወቂያ ሚኒስቴር በይፋዊ የኤክስ ገጻቸው ላይም ለኢትዮጵያ መከላከያ ሚኒስቴር ምላሽ የሚመስል መልእክትን አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎችና ተሳዳቢዎች ስለ ኤርትራ ማናቸውም ነገር መተቸት ላይ ትኩረት አድርገዋል ሲሉም ገልጸዋል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በሀገሪቱ የነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንከር ያለ ትችት መሰንዘራቸው ይታወሳል። ፕሬዝዳንቱ ግንቦት 16 2017 ዓ.ም በተከበረው የሀገሪቱ 34ኛው የነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ በወጣው ጽሑፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል። አምባሳደር ዲና ይህ የፕሬዝዳንት ኢሳያስ ጣልቃ ገብነት አደገኛ ውጤት ይኖረዋል በማለት አስጠንቅቀዋል። ፕሬዝዳንት ኢሳያስ በነጻነት በዓል ላይ ባደረጉት ንግግር የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረው ነበር። የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዥ ጥድፊያም ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉም ያወቀውና የመዘገበው ነው ሲሉም ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር እንዲሁም የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭቶች፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀምን እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ በማለት የሰነዘሩት ሀሳብ ከተለያዩ አካላት ጠንካራ ምላሾችን አስከትሏል። ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎቷን ይፋ ካደረገች በኋላም በኤርትራ በኩል ስጋትን ፈጥሯል። ይህ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን አባብሶታል። በተጨማሪም በይፋ ባይነገርም ኤርትራ በኢትዮጵያ ውስጥ ያሉ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ታጣቂዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። በአሁኑ ወቅትም ከፌዴራል መንግስቱ ጋር የተቃቃረውና ከፖለቲካ ፓርቲነት የተሰረዘው የህወሓት ከፍተኛ አመራሮች ከኤርትራ መንግስት ጋር የነበራቸው ግንኙነትን ለማጠናከር እንቅስቃሴ እያደረጉ መሆናቸው በስፋት እየተነገረ ይገኛል። በድንበር ይገባኛል ምክንያት ጦርነት ውስጥ ገብተው በ10 ሺዎች የሚቆጠሩ ሰዎች ከሞቱበት ጦርነት በኋላም በኢትዮጵያና በኤርትራ መካከል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። አምባሳደር ዲና ሙፍቲም ኢሳያስ አፈወርቄ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉም ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቄ የአፍሪካ ቀንድን ለማተራመስ እየጣሩ ነው፣ በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉም የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተችተዋል። ፕሬዝዳንቱ ኢትዮጵያና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቅድላቸው አይገባም ሲሉም አሳስበዋል። የኢትዮጵያ ህዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየትም ኢሳያስ አፈወርቄ የወቅቱ ፕሮጀክት ዋነኛ ትኩረታቸው የአማራና የትግራይ ሚሊሻዎችን በማስተባበር እና በማቀናጀት የኢትዮጵያ ፌዴራል መንግስትን መጣል ነው ብለዋል። አምባሳደር ዲና በጽሁፋቸውም የኤርትራው ፕሬዝዳንት የኦሮሞ ማህበረሰብን በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ብለዋል። አምባሳደሩም ለዚህ ፕሬዝዳንቱ ፍጹም ያልተረዱትን ጽንሰ ሀሳብ ኦሮሞማን በንግግራቸው ጠቅሰዋል ሲሉም ተችተዋል።